ሰላም የቻናላችን ተከታታዮች፣ ዛሬ ደግሞ እንግዲህ ናታን ነኝ እኔ ዴማ ሆፕ ሪል ስቴት እያስገነባ ስለሚገኘው ቅንጡ ዘመናዊ መኖሪያ ቤት በቀበና የወንዝ ዳር ፕሮጀክት ፊት ለፊት ላይ ባለ 3 መኝታ ክፍል ላሳያችሁ ነው። ተከታተሉ። እንግዲህ መጀመሪያ ስንጀምር የሰራተኛ ክፍል እናገኛለን። ከውጭ ለገባችሁ ነው የምታገኙት። የራሷ ሻወር ሽንት ቤት ይኖራታል ማለት ነው። እንደምታዩት ኢምፖርትድ በሆነ ማቴሪያል ተሰርቶ የተጠናቀቀ ነው ማለት ነው። ወደ ዋና በር ስንገባ ደግሞ ከበሩ ስንጀምር ይህ በር ሜድ ኢን ኢጣሊ ይላል። ከጣሊያን የመጣ ኢምፖርትድ የሆነ ማቴሪያል ነው ማለት ነው። እንደምታዩት ባለ 3 መኝታ ክፍል ነው። በአጠቃላይ ኦፕን ኪችን ይኖረዋል። እዚህ ጋር ደግሞ ሊቪንግ ዳይኒንግ ሩማችን ነው። እንደምታዩት በጣም የሚያምር ኢምፖርትድ በሆነ ማቴሪያል ብቻ ተሰርተው የተጠናቀቁ መኖሪያ ቤቶች ነው ማለት ነው። ሊቪንግ ዳይኒንግ ሩማችን ይሄን ይመስላል። በመቀጠል የማሳያችሁ ደግሞ ኦፕን ኪችናችን ነው። ኦፕን ኪችናችን ከለር በሁለት አይነት ከለር መምረጥ ትችላላችሁ። ከለር ምርጡ ተደርጎ የተሰራው እዚህ ላይ ደግሞ ኢንዱስትሪያል ሳከር ይኖረዋል። ሳከሩ እንደምታዩት እዚህ ውስጥ የሚኖረው ሽታ ብቻ ሳይሆን እዚህ እንዳጠቃላይ ከኪችኑ ባለፈ የትኛውም ቦታ ላይ የሚኖረው ሽታ ጠራርጎ የማውጣት አቅም ማለት ነው። በመቀጠል የማሳያችሁ ማስተር ቤድሩም ምን ይሆናል ተከታተሉ። ማስተር ቤድሩማችን ደግሞ ይሄን ይመስላል። ባለ 1 መኝታ ወይም ደግሞ ፈረስ ያስጋልባል የተባለለትን ማስተር ቤድሩም ነው እያሳያችሁ ያለ። በጣም ቆንጆ የሆነ ኢምፖርትድ በሆኑ ማቴሪያሎች ብቻ ሰርተን ያጠናቀቅናቸው ዘመናዊ መኖሪያ ቤት ባለ 3 መኝታ ክፍል ነው። እንደምታዩት ቁም ሳጥናችን በጣም ሌግዠሪ የሆነ ኢምፖርትድ በሆነ ማቴሪያል ብቻ ተሰርቶ የተጠናቀቀ ነው። ባልከኒ ደግሞ የሚያምር በረንዳ እዚህ ጋር ይኖረናል። በጣም ቆንጆና ሌግዠሪ የሆነ ስትፈልጉ የምትናፈሱበት፣ ስትፈልጉ ደግሞ ቡና የጠጣችሁ ዘና የምትሉበትን ባልከኒ ነው። የራሱ ኮመን ባዝሩም እዚህ ጋር ይኖረዋል። ከስፔን እና ከጣሊያን እንዲሁም ከዱባይ በምናመጣቸው ማቴሪያሎች ተሰርተው የተጠናቀቁ ናቸው ማለት ነው። ማቴሪያሎች መኝታ ክፍላችን ደግሞ የበኩር ልጅ ወይም እንግዳ የሚያርፍበት በጣም የሚያምር እንዲሁም ደግሞ ስራ ያለበት ሰው ቢሮ ልጅ ጋር አድርጎ ስራውን እየሰራ መናፈሻ ያለው ነው ማለት ነው። በምታዩት የራሱ የሆነ አነስ የምትል ባልከኒ ይኖረዋል። ዲዛይኗን በሚያምር ዲዛይን የተሰሩ የተጠናቀቀ ሁለተኛ መኝታ ክፍላችን ነው ማለት ነው። ቁም ሳጥናችን እንደምታዩት ኢምፖርትድ በሆኑ ማቴሪያል ብቻ ነው። ሶስተኛ መኝታ ክፍል ደግሞ የልጆች ቤድሩም ሶስተኛ መኝታ ክፍል አሳያችኋለሁ። በጣም የሚያምር የራሳቸው ላይብራሪ ያላቸው ልጆች እንግዲህ 3 መኝታ ክፍል መያዝ የሚችል ነው። በጣም ሰፊ የሆነ የልጆች መኝታ ክፍል ይኖራል ማለት ነው። በቀበና የወንዝ ዳር ብቻ ፊት ለፊት ላይ እየገነባ ነው የሚገኘው ዘመናዊ መኖሪያ ቤት በብሪቲሽ ኤምባሲ ትንሽ ዝቅ እንዳላቸው የምታገኙት ከባለ 1 እስከ ባለ 4 መኝታ ክፍሎችን እየሸጥን ነው የምንገኘው። እናንተም ደግሞ እንደዚህ የሚያምሩ ኢምፖርትድ በሆኑ ማቴሪያሎች ብቻ ተጠናቀው የምትረከቧቸው መኖሪያ ቤቶች በሰሚ ፊኒሽድ፣ በፉል ፊኒሽድ በሁለት አይነት አማራጭ ከ15% ቅድመ ክፍያ ጀምሮ በ11 ዙር እስከ 3 ዓመት ከፍላችሁ የሚጨርሱትን የአከፋፈል ስርዓት አመቻችተን ዴማ ሆፕ ሪል ስቴቶች እየሸጥን ነው የምንገኘው። ከእናንተ የሚጠበቀው በ0934 65 9752 ላይ እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። እንደምታዩት የዚህ ቤት እድል ተጠቃሚ መሆን ትችላላችሁ። አመሰግናለሁ። ይመቻችሁ።